ቃሉ ፑቲክን በሚመለከት እጅግ አሳዛኝ መረጃ ልነግራችሁ ነው። በኢትዮጵያ ታሪክ የመጀመሪያው 1 ሚሊዮን ፎሎወር የገባው የቃሉ ፑቲክ የኢንስታግራም አካውንት የራሱ የቃሉ አይደለም የሚሉ መረጃዎች እየወጡ ነው። ጉዳዩ ከሚገመተው በላይ እጅግ አሳዛኝ ነው። አብዱልፈታህ መሐመድ የተባለ ግለሰብ ቃሉ በቲክቶክ የሚለቃቸውን ቪዲዮዎች ዳውንሎድ እያደረገ በቃሉ ስም በከፈተው የኢንስታግራም ገጽ ላይ ሲለቅ ቆይቷል። አካውንቱ 1 ሚሊዮን ፎሎወር ሲገባለት ግለሰቡ ማንነቱን በይፋ ፌስቡክ ላይ ገልጾ ከፈለክ እሸጥልሃለሁ ያለ ቃሉን በግልጽ እየተገዳደረው ይገኛል። ታዋቂ ሰዎችና ሴሌብሪቲዎች ለቃሉ ፑቲክ መልእክት ቢልኩለትም እስካሁን ምንም ምላሽ አለመስጠቱና ቃሉ ፑቲክ ለመልእክቶቹ ምላሽ እየሰጠ አይደለም የሚለው መረጃ መሰማቱ ደግሞ ጉዳዩን ወደ እውነታው ያስጠገዋል። በተቃራኒው ደግሞ ቃሉ የመጀመሪያዎቹን የቲክቶክ ቪዲዮዎች በሚለቅ ሰዓት አንድ አስተያየት ሰጪ ኢንስታግራም ላይ ፖስት አድርግ ሲለው አድርጌያለሁ በማለት ምላሽ መስጠቱ ላለመሰረቁ ትንሽ ተስፋን ይሰጣል። ሆኖም ግን አብዱልፈታህ እንደሚለው ከሆነ ይህ በሀገር ተሰጦ ላይ የተፈጸመ ትልቅ ክህደት ነው። ይህ ቪዲዮ ቃሉ ፑቲክ ጋር እንዲደርስ ሼር አድርጉት። መንግስትም በዚህ ጉዳይ ላይ ጣልቃ እንዲገባ ሁላችሁም ድምጻችሁን እንድታሰሙ እጠይቃችኋለሁ። በዚህ ጉዳይ የእናንተስ ሐሳብ ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ